በ90 ዓመታቸው እኮ አርጅተዋል እኮ። ታዲያ ይሄንን ታሪክ እየሰማ ዜና አበውን እየሰማ እንደፈለገ ልሁን የሚል ዘማሪያ ምን አይነት ዘማሪያም ነው? እኔ ማን ነኝ? አንተ ማን ነህ? እግዚአብሔር ለሁላችን አይደለም ልቦናችን ያብራለን። እሺ ይበቃናል። ይህን ካወቅነው በቂ ነው። ፋሲካውን እስቲ እንስማው። እንደምን አለ መምህር? ይሰማል? ፋሲካ ጤና ይስጥልኝ መምህር፣ እንደምን አላችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን አለን በቸርነቱ። ይቅርታ እንደገባ አላወቅኩም ነበር። በጣም ደስ የሚል ወቅቱን የጠበቀ በተለይ በደንብ ማወቅ ያለብን አገልጋዮችም እኛም ምዕመናኑም ስለኛ እኛም ደግሞ ስለ ቤተክርስቲያኗ ስላለው ስለ ክህነቱ አረዳዳችን በደንብ ማወቅ ያለብን ጉዳዮች ናቸውና በጣም ደስ የሚል ነበር። እንደው በዚሁ ቢቀጥል ለማለት ነው መምህር። በጣም መቀጠል አለበት ይሄ እንደተባለው ራስን መከላከልንም ጨምሮ አጠቃላይ እኛ ያለን አረዳድ ስለ ክህነቱም እኛው ካህናቶቹ በራሱ እኛ ዲያቆናቶቹ በራሱ ስለ ዲቁና ያለን አረዳድ እንደምናውቀው ነውና በተለይ ሚዲያ ያለን አገልጋዮች ብዙ ሰው የምናጠፋበት ብዙ መንገድ አለ እዚህ ሚዲያ ላይ እንደምናውቀውና ይህ ነገር በደንብ ተጠናክሎ ቢቀጥል እንደው በጣም ይገባል ለማለት ነው። ቬሪ ያክብርልን ይኖሩልን። አሜን። እሺ እግዚአብሔር ያክብርልን። ያው በቀጣይ እግዚአብሔር ከፈቀደ ከታላቁ ጋር ነውና ደግሞ ራስን መከላከል በክርስትና እንዴት ይታያል የሚለውና በተጨማሪ ደግሞ ስለ ነገረ ሰማዕታት ደግሞ እንማራለን። ዛሬ ያነሳ ነው የሐዋርያ ሲኖዶስን አንስተን በዚህ በሐዋርያ ሲኖዶስ መጽሐፍ ላይ ክህነትን በተመለከተ ያለው ትምህርትና ምዕመናን ከካህናት መካከል አለአግባብ የሆነ ነገር ቢያዩ ምን ማድረግ እንዳለባቸው በዚህ መጽሐፍ መሰረት ማማር። አንድ ኤጲስቆጶስን ምዕመናን የሀገረ ስብከቱ ካህናት ምዕመናን ሆነው መክሰስ እንደሚችሉ ሲከሱ ግን በምን መንገድ መክሰስ እንዳለባቸው የሐዋርያ ሲኖዶስ ምን ብሎ እንዳዘዘ፣ ሁለተኛ ካህንንና ዲያቆንን ቄስን መስደብ ግን እንደማይቻል፣ የአንድ ሀገረ ስብከት ሊቀ ጳጳስ ለፖለቲካም ካህናትም ጭምር ለፖለቲካ ተገዥ መሆን እንደሌለባቸው ነው ዛሬ ተማማር። ከዚሁ መጽሐፍ የጠቀስን አንቀጽ የጠቀስን ምናልባት ሪከርድ ያደረጋችሁ ሰዎች ካላችሁ ከለቀቃችሁ ታዩታላችሁ። ሶስተኛ ምን አየን ደግሞ ለቤተ ክርስቲያን ዋጋ የሚከፍሉ ሰማዕታትን ምን ልናደርጋላቸው እንደሚገባን ከሐዋርያ ሲኖዶስ ተመለከተ። ይህ ሁሉ የሁላችን ትእዛዝ ነው። በዚህ አጋጣሚ ለነዚህ ሰማዕታት ለአርሲ ሰማዕት ለሚገድሉ ሰማዕታት ምን አድርጓቸው የሚለው አበርቷቸው እርዷቸው ነው የሚለው። ይሄ ቤተክርስቲያን ስርዓት ትእዛዝ መሆኑን እንድናቅ። ስለዚህ በሚቀጥለው ጊዜ ዛሬ የተማርነው ክብረ ክህነት ነው። አጠቃላይ እንዴት መጠበቅ እንዳለብን የግል ምልከታ እንዳይመስል ብዬ ነው መጽሐፉን እያንዳንዷን ገጽ እያሳዩዋችሁ አንቀጹን እያሳዩዋችሁ ከዚህ አንጻር ስራ መስራት እንዳለብን እንድናቅ ለማለት በሚያክል ነው ይህንን ነገር ሰፋ አድርገን ያነሳ ነው። በቀጣይ ደግሞ እነዚህ ትምህርቶች በተለይ ካሁን በኋላ ሰሞነኛ ትምህርታችን ይሄ ነው። የአርሲ ሰማዕታት ላይ በተመለከተ ክብረ ክህነትን በጠበቀ ክብረ ሲኖዶስን በጠበቀ መልክ እንዴት አድርገን ድምጻችን መልእክታችን ማስተላለፍ እንዳለብን፣ አንድ ነገረ ሰማዕታትን፣ ሁለት ራስን መከላከል፣ ሶስት እነዚህ ርዕሰ ጉዳዮች በደንብ እያደማን በደንብ አድርገን በመጽሐፍ ቅዱስ በአበው ትምህርት ያደርግን እንማማራለን። ይሄ የቋሚ ትምህርታችን ሆኖ እንዳትረሱት ነው እና እግዚአብሔር ያክብርልን። መምህር ፋሲካውም አይ ቲንክ በዚህ ርዕሰ ጉዳይ በደንብ እንድንሄድበት አዘውናል። እግዚአብሔር ከፈቀደ እንቀጥላለን ማለት ነው። ምናልባት መምህርና እንትን ዩቲዩብ ላይ ምናምን ይለቀቃል ይሄ ማለት እንደው በጣም እፈልገዋለሁ ይሄንን ፓርት። ለምንድን ነው እንደው ማስተላለፍ አለብን፣ እንደው ለትላልቅ ሚዲያዎችም እንደው መሰጠት አለበት። ይሄ ጉዳይ እንደተባለው በየጊዜው በጣም አንዱ ከሚከብደንና ከምንቸገርበት አጀንዳ አንዱ ይሄ ነው። ምሳሌ በቤተክርስቲያናችን እንደምናውቀው ጠቅላይ ቤተ ክህነት አስተዳደራዊ መዋቅር አለው። መዋቅሩ እንዳለ ነው።
ሀገረ ስብከት የምንለው ከመዋቅር ውስጥ አንዱ ሊቃነ ጳጳሳት የሚመሩት ራሱን የቻለ መዋቅር አለ እና ምዕመናን በተለይ እንደዚህ አይነት ጉዳዮች ሲነሱ እንደተባለው ጥያቄ የምናቀርብበት መንገድ አሁን ከረንትሊ እውነት ለማውራት የለም። እንደሚታወቀው እንደተባለው አሁን ምሳሌ ጳጳሳትን እንኳን ለማግኘት ሩቅ ነው እንደሚታወቀው እና በምን አይነት መንገድ እንዴት ምሳሌ በሰንበት ትምህርት ቤት ተደራጅተን ወደ አጥቢያ ቤተክርስቲያናችን ገብተን ከአጥቢያ ቤተክርስቲያን ደግሞ ከፍ እያልን አጥቢያ ቤተክርስቲያናችን ወደ ሀገረ ስብከቱ የሚሄድበትን መንገድ በደንብ እንዲሁ በደንብ መማር ካልቻልን እንደተባለው አሁን እያንዳንዱ ምዕመን የተዛባ አመለካከት ነው ያለን። እንዴት ነው በሰሞኑም ስናየው እንደነበረው ጳጳሳትን መናገር አይቻልም የሚል አይነት አቋም ብዙ ሰው ጋር አለ። በደንብ እንዲሁ ይሄንን እውነት ለማውራት መምህር እንትን ላይ ዩቲዩብ ላይ በደንብ ሰርተው ቢለቁልን ካለውት ዩቲዩብ ካልሆነም እንዲሁ ሌሎች ሚዲያዎችም ካሉ እንዲሁ እዛ ላይ በደንብ መሰራት ቢችል ሌሎች መምህራን ታላቁም ሌሎቹንም እንዲሁ ኢንፎርም ቢደረጉና እዚህ ጉዳይ ላይ በደንብ እንዲሁ ቢነገረን እውነት ለማውራት የምናጠፈው እንድንስተካከል ሳናውቅ ያላግባብ የተናገርነውም እንዲሁ ንስሐ እንድንገባ እንዲሁ ደግሞ ደንዝዘን ደግሞ ምንም ደግሞ ስለ ቤተክርስቲያናችን በቃ ጳጳሳት ካላደረጉ ምን እናድርግኛ ብለን ደግሞ ቁጭ ያልን እንዲሁ ወደ መፍትሄ እንድንሄድ እንዲሁ እንደዛ ቢያደርጉልን። ከዛ ውጭ ግን በጣም ትልቅ መሰረታዊ ነው እንደተባለው ሶስቱ አጀንዳዎች ጠንክረው በጣም መቀጠል አለባቸው። የምንታዘዘውን እኛም መጽሐፍ የምንገዛው ነገር ካለ ከዚህም ታዛዥነን አለን። በማንኛውም እዚሁ በሀገረ አሜሪካም ማህበረ ቅዱሳን የሰሜን አሜሪካ ሰንበት ትምህርት ቤት አንድነት ማህበረ ዋልባ የሚባል አለ። ረጅም ዓመት እዚህ እንትን ያለው ሁሉም የአርሲ ሰማዕታትን በተመለከተ ቁጭ ብለው ተነጋግረዋል። ምን ማለት ነው? በቃ የአርሲ ሰማዕታትን የማይዘክር ምንም አይነት የቤተክርስቲያን አካል፣ ምንም አይነት የቤተክርስቲያን ማህበር፣ ምንም አይነት የቤተክርስቲያን ነገር መኖር የለበትም እና ሁላችንም በዚያ ልክ እንረባረብ። መምህር ከልብ እናመሰግናለን። እንደተባለው እንዲሁ ስለ ክህነት ካነሱ አይቀር ግን እንዲሁ እኔም ዲያቆን ስለሆንኩኝ ዲያቆናት ሚዲያ ላይ ያለንም እንዲሁ ዲቁናችን ብንገልጥ እንዲሁ ዲያቆንን ከተባልን ዲቁናችን ብንገልጥ ለሰው መሰናከል እንዳንሆን ወይም ደግሞ ለብዙ ሰው ጥፋትም እንዳንሆን ራሳችንም ስለሚጠብቅ ዲቁናችንን እንግለጥ። በምን አይነት መንገድ በቃ እናገልግል ቤተክርስቲያን ማለት ነው። ቅዳሴው ላይ እየቀደስን እንታይ እንቀድስ በህይወት ማለት ነው። ዝም ብሎ ሳይሆን በቤተክርስቲያኗ ማህሌት ላይ ሰዓታት ላይ እንገኝ። በቃ ያን ጊዜ ምዕመናን ይጠነቀቁልናል። ካልሆነ በስም ዲያቆን ብቻ ሆነ ህይወቱ ላይ ከሌለን ምኑን እና በቻልነው አቅም እንበርታ። ቴንኪው መምህር አልያዝ ጊዜ። እሺ እግዚአብሔር ያክብርልን። አሁን ችግሩ ምንድነው? ሁለት የተቀላቀለ ነገር። አንዳንዶቹ ለቤተክርስቲያን መቆርቆር ማለት ሊቃነ ጳጳሳትን ካህናትን በመስደብ የገለጠ ይመስላል። ስህተት ነው። አንዳንዱ ደግሞ አንዱ ጽንፍ ደግሞ በጣም አደገኛው ጽንፍ ደግሞ የፈለገ ነገር ያርጉ መነካት የለባቸውም። ይህም ስህተት ነው። ምክንያቱም ቅድም እንዳየነው እዚህ ጋር ሰባተኛው የሐዋርያ ሲኖዶስ የቀለሜንጦስ ቀኖና አንቀጽ 69 እንደሚለው ወዳጆች ምዕመናንና ካህናት ኤጲስቆጶስን ቢከሱ ይላል። ስህተት ነው ይላል አይልም። በዚያ ቦታም ህግን ስለመታለፉ ሊቀ ጳጳሱ ማለት ነው ያዘዝነውን በመለወጡ የሐዋርያ ትእዛዝ ቢለውጥ የሚሟገታቸው ሰው ባይኖር ለእርሱ ቅርብ በሆነ ኤጲስቆጶስ ይክሰሱት፣ ያስመክሩት መጀመሪያ። ከዛስ ወደ ሲኖዶስ ይሄዳል። ቢከሱ ነው የሚለው ማን? ወዳጆች ምዕመናንና ካህናት። የሀገር ሊቀ ጳጳስ ሊከሱት ይችላሉ። ብፁዕነቱ በአክባቡ አልያዙንም። የሐዋርያት ህግና ዶግማ ጥሰት የተጣሰ ነው። እየጎበኙን አይደለም እንዴ? የሐዋርያት የቀለሜንጦስ ቀኖና ላይ አለ። ቀኖና 69 ላይ እዚሁ ቀኖና ደግሞ 53 ላይ ደግሞ ተመልከቱ። ለምሳሌ የሚዘነጉ አሉ ሀገረ ስብከታቸው የሚተው ጳጳሳት ካሉ ደግሞ ያው እዚህ ጋር ተቀምጧል። ለሁሉም የተቀመጠው ነገራችን ላይ ለአንዳንዳችን ብቻ ተቀምጦ ለአንዳንዳችን የተወልን ሳይሆን ለሁላችን ተቀምጠን ተመልከቱ። ለአንድ ሀገረ ስብከት የተሾመ ኤጲስቆጶስ ነው ጳጳስ ወይም ቄስ። ኤጲስቆጶስ በማይኖርበት ጊዜ ስራ አስኪያጁ ማለት ነው። ካህናቱና ህዝቡን ቢተዋቸው ባይጎበኛቸው፣ ጠርተውትም ሊቀ ጳጳሱ ባይመጣ በትእዛዝም ባይጎበኛቸው፣ እግዚአብሔር መፍራትን ባያስተምራቸው ከእነርሱ ይሻር ነው የሚለው። ይህ እኮ የቀለሜንጦስ ቀኖና ነው። አንቀጽ ስንት ነው?
53 ላይ አለ። እዚህ አንዳንድ ሰው ጽንፍ ነው የሚይዘው። መነገር የለባቸው መነካት አይደለም፣ መነካት አለባቸው። ግን ይሻሩት አለ የሚለው ይሻር። ማን ነው የሚሽረው? ቅዱስ ሲኖዶስ። ከኛም እንደሚጠብቀው ተደራጅቶ በሰንበት ቤት በሀገር ተደራጅቶ ቅዱስ ሲኖዶስን ወጥሮ መያዝ፣ መዋቅርን ጠብቆ በአገው መጠየቅ። ስድብ የለው ምን የለው ይኸው አለ። እየጎበኘን አይደለም፣ ድምፃችን እያሰማ አይደለም። በክብረ በዓላት አይገኙም። ህዝቡ ትቶናል እኛን። ያው ህዝቡን ቢተዋቸው እኮ ነው የሚለው። አይነካ ነው የሚለው። እንዳሻ ይሁን ነው የሚለው። ትእዛዝ አለን፣ ስርዓት አለን፣ ህግ አለን። ካሁን በኋላ እንደው መጠየቅ ያለብን እኛ አንቀጽ ጠቅሰን ማስረጃ ጠቅሰን ነው ማውራት ያለብን። በስሜት ዝም ብሎ እየጋለበን እንዳይሄድ። ይሄ ሲባል ግን እነሱ መስደብና ማንቋሸሽ ፈጽሞ የተከለከለ ነው። ይሄ እንዳንቀላቅለው። በተረፈ እግዚአብሔር ከፈቀደ አሁን የተማረውን ይህን ትምህርት እስቲ የአየር ጤና ኪዳነ ምሕረት ቤተክርስቲያን እሁድ ቀን ከነገ ወዲያ ማለት ነው ሰርክ ላይ ይህን ትምህርት እንማራለን። በሰላም ያድርሰንና አዲስ አበባ ላላችሁ ሰዎች አየር ጤና ኪዳነ ምሕረት ቤተክርስቲያን ላይ ሰርክ 12 ሰዓት ላይ በ7 ማለት ነው። ይሄ አሁን የተማማርነውን ክብረ ክህነት ክብረ ሲኖዶስን በተመለከተ በአውደ ምሕረት እንማማርና ምናልባት በዛ በሚቀርጹ ዩቲዩብ ላይ ከተለቀቀ ጥሩ፣ ካልተለቀቀ ግን እኔ ዩቲዩብ ላይ በደንብ ተቀርጬ ተሰርቼ ስራውን በዚህ መድበን በሚገባ ይናጣቅሰ ነው ዩቲዩብ ላይ ለቀውና እንማማርበታለን። እንደዛ እናደርጋለን። እነሱ ከለቀቁት እሰየው ግልግል። ያ ካልሆነ ግን ቪዲዮን ሰራና ይሄን በተመለከተ አሁን በተማርነው ትምህርት ስክሪንሾት እያደረኩኝ ይሄንን አያይዝላችኋለሁ። እዛ ላይ እያነበባችሁት ክብረ ክህነትን በዚህ በተመለከተ ምን ማድረግ እንዳለብን በአግባቡ ብንለቀው ጥሩ ይመስለኛል። እሺ ተለቋል ዛሬ። እሺ መሌ ከተለቀቀ እሰየው፣ ካልሆነ ከነ ማስረጃው እንለቃለን ማለት ነው። እሺ ፋሲካ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን በእውነት። እሺ ሌላ ሐሳብ ያለው ሰው አለ? ሌላ ሐሳብ ያለው ሰው አለ? እሺ እግዚአብሔር ከፈቀደ እንደዛ አደርጋለሁ። ቪዲዮ አንድ ሰራና በዩቲዩብ ላይ ለቅላችኋለሁ። እግዚአብሔር ከፈቀደ በዛ መሰረት አንድ ሰራና አይ ቲንክ የሚጠቅም ከሆነ ብዬ ነው እንደዛ እናደርጋለን። እሺ ሌላ የተለየ ሐሳብ እንደዚህ ቢሆን የምትሉት ነገር ካለ ዛሬ መቼም እንደምትሉ ተስፋ አደርጋለሁ። በሉ እንጂ ዛሬ ተነቆር ነው የምትሉት ግድ ነው። ግን አስፈላጊ ስለሆነ ያነሳሁት ምን ላድርግ ታዲያ? ከምንሸፋፍነው አይሻልም? እሺ ሚካኤል ቅዱስ ሚካኤል ለማለት ነው። ክንፈ ሚካኤል የካ ሚካኤል። እሺ የካ ሚካኤል ነው። እሺ እግዚአብሔር ይመስገን። ክንፈ ሚካኤል ነው። እሺ እግዚአብሔር ይመስገን። እንደምን አለ ወንድማችን? ሰላም ነው? ደህና ነው? እግዚአብሔር ይመስገን ደህና ነኝ። ማን ልበል? ዋናው ስሜ መሀሪ ይባላል። ክንፈ ሚካኤል ነው። እሺ ክንፈ ሚካኤል። እሺ ወንድማችን እኔ የሚፈልገው ከአንተ ብዙ ትምህርቶችን እያገኘ ብትፈልጋቸው እኔ ጋር ያሉትን ችግር የለም። እሺ ቴንኪው በጣም እሺ እግዚአብሔር ያክብርልን። እሺ በሉ ምዕመናንና ምዕመናት ካህናት አባቶቻችንም ካላችሁ እግዚአብሔር ያክብርልን። ሁላችሁንም የተማርነውን እግዚአብሔር አምላክ በልቦናችን ያሳድርብን፣ የሁላችንም መጨረሻ ያሳምርልን። ዶክመንት ኢኦቲሲን ያለው የት ላይ ነው መላኩ የተለቀቀው? ወይ ተውትሽ በቃ ምን ቪዲዮ መስራት ስለማይቀር የዛን ጊዜ እናየዋለን። በሚቀጥለው ጊዜ ራስን ስለመከላከልና እሺ ራስን መከላከል እስቲ ነው
በክርስትና ራስን መከላከል እንዴት ይታያል? አይሻልም? ራስን መከላከል በክርስትና እንዴት ይታያል የሚለው በሚቀጥለው ርዕስ እናየዋለን። በቃ ርዕሳችን እኚህን ሰማዕታት ብቻ የሚያወሳ አድርጎ በክርስትና ያለው በደንብ አድርገን ነገረ ሰማዕታትን ስለምንማርበት አይሻልም? ዝም ብለን ከምንጫጫ ከምንደናቆር ትምህርቱን በደንብ በሚገባ አውቆ ድርሻችንና መብታችን አውቀን ከዛ ስራ መስራት። አያችሁ፣ አካሄዳችን ይታወቃል፣ ስልታችን ይታወቃል፣ መዳረሻችን ይታወቃል። ከዛ በኋላ መስራት ይቻላል። አለቀ። ተናበናል። ማንም ሰው ትርፍ ቃል አይናገርም፣ ጋጠ ወጥ አይሆንም። ለቤተክርስቲያን ነው የምቆረቆረው በማለት ስድብ ቃል ካፉ አይወጣም። ስርዓት ይዛል፣ ይናገራል፣ ትክክለኛውን ያወራል፣ እውነታውን። አለቀ። እውነታውን ትክክለኛውን መስመር የቤተክርስቲያን መዋቅሩን ጠብቆ ያስጠብቃል። ከዚህ በኋላ እደራጃለሁ ያስኬዳል፣ እንደራጅ ያስኬዳል። ስርዓቱን ተከትሎ መሄድ በቃ ምንም ነገር ሳንዋሽ ጳጳሳትን ምንም ነገር አትሳደቡ፣ ትክክል። በክብራና ግሩ ትክክል። ግን እንደፈለገ ይሁን ሊቀ ጳጳስ የሚል ግን የለንም። ሐቃቁን ነው መነጋገር ያለብን። የእኛን ግዴታ በደንብ አውቀን ከእንደገና ደግሞ አበው አባቶቻችን ማድረግ የሚገባቸው እንደ ልጅነታችን እነሱም እንደ አባት ሆነው በአግባቡ መቀረብ አለብን፣ ስርዓታችን ጠብቀን። በዚህ አጋጣሚ ለቀጣይ ትውልድም ራሱ ስርዓትን ማስተማር አለብን። እነዚህ ሐዋርያት ከሌሉ እችኮ ቤተክርስቲያን ናት። አይታችኋል? እኚህ እኮ ሐዋርያት ናቸው። ሐዋርያት ከሌሉ ክህነት የለም። ክህነት ከሌለ ሚስጥራት የሉ። ሚስጥረ ጥምቀት የለ፣ ሚስጥረ ሜሮን፣ ሚስጥረ ቁርባን የለ። ቁርባን ሚስጥራት ከሌሉ ደግሞ ድህነት የለም። አለቀ። እዚህ ጳጳሳት አያስፈልጉም፣ ካህን አያስፈልግም ማለት ሚስጥራት መፈጸም አያስፈልግም እያለን ታዲያ ወታደር ገብቶ ሊቀድስልህ ነው? አቶ ገሌ ገብቶ ይቀድሳሉ? ታዲያ ከዚህ በደንብ ማወቅ አለብን። ለራሳችን በደንብ ማወቅ አለብን። ከዚህ ሁለት ጽንፍ ማቆም አለብን። በስድብ በመናገሩ ለቤተክርስቲያን የተቆረቆረ የሚመሰሶ ካለ ተሳስቷል። አይ እንዳትነኳቸው እንደፈለጉ ይሁኑ ጳጳሳት ናቸው፣ ይህም ስህተት ነው። ሁለቱ መጥፎ ጽንፍ ነው። መናገር አለብን። የሐዋርያ ሲኖዶስ ያዘናል፣ ፍቃድ አለን። እዚህ ጋር እንደ ልጅነት መናገር አለብን፣ ማሳወቅ አለብን። ሊቀ ጳጳስ አጥፍቶ ብለን መክሰስ እንችላለን። የት ፍርድ ቤት አይደለም፣ የት ፓርላማ አይደለም፣ ቤተክርስቲያን መዋቅራት ቅዱስ ሲኖዶስ። ይህም በደንብ ማወቅ አለባቸው። ደረጃችንን ጠብቀን በአግባቡ መናገር አለብን እንጂ አይነኬ ናቸው ይባል ነገር የለም። እንደፈለጉ ይሁኑ አይልም የሐዋርያ ሲኖዶስ። ሀገረ ስብከቱን ካልጎበኘ እኮ ነው የሚለው። ምዕመናንን ከተዋቸው ይሻር ነው የሚለው። ይሻሩት አይልም። እኛ አይደለም ሊቀ ጳጳስ ምንሽረው። በደቦ እንዳይሆን፣ በስሜት እንዳይሆን፣ በጎሳ እንዳይሆን፣ በጥቅም እንዳይሆን፣ ለዝና እንዳይሆን፣ በመናፍቃን ግፊት እንዳይሆን መጠንቀቅ ነው ያስፈልጋል። በዚህ መሃል ላይ መናፍቃን እንዳሉ እንዳደረሰ ምን አሁን ጳጳስ አለ ብላችሁ ነው የሚሉ ሰዎች አሉ። አይባልም። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያሉት እነዚህ ሐዋርያት ዛሬስ ጌታችን ቢወርስ ጋር እንዴ ዛሬ በዚህ ምድር ላይ ይመለሳል እንዴ? ዛሬስ አድርጓል እኮ ጌታችን። እኚህን ሐዋርያት ተከትለው ባሉ ጳጳሳት አድሮ ስላለ ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው። ይሄ ማወቅ አለብን። ስለዚህ ሲኖዶስ የሌላት ጳጳሳት የሌሏት ካህናት የሌሏት እኛ የምናስተዳድራት ቤተክርስቲያን ልትኖር አትችልም። ይሄ ማወቅ አለብን። እንዴት እንናገራቸው? እንነጋገር። አትንኩን እንደፈለግን ነው ሲሉ የለም፣ አትንኩ የሚባል ነገር የለም። በቃ የለም። የሐዋርያ ሲኖዶስ ያዛቸዋል። እኛን ማትጎበኙን ከሆነ ይሄው የሐዋርያ ትእዛዝ አለ፣ ይሄው ማሳየት አለብን። አሁን እንደተማማር ነው አንቀጽ እየጠቀስን ገጽ እየጠቀስን ቁጥሯን እየጠቀስን ማሳየት አለብን። አይሻልም? በእውቀት መሞገት አይሻልም? አይመስላችሁ? በእውቀት በመጽሐፍ በማስረጃ መውቀስ አይሻልም?
ምክንያቱም እነዛ የሚመጻደቁት በዚህ ነው። አንዳንዶቹ እኮ የኛን አፍ ለማዘገት ሲሞክሩ የቤተክርስቲያን ስርዓት አክብሩ ይላሉ። የቤተክርስቲያን ስርዓት አክብሩ ማለት ጳጳስ እንደፈለገ ይሁን ማለት ነው አሉ። በዛም ጽንፍ ለቤተክርስቲያን ስርዓት በጣም የተቆረቆሩ መስለው አቤት ምን አይነት ዘመን ደረስን። ለዚህ ጳጳስ አይደለም ጳጳሳት ምን ብለን የተናገርነው አይታችኋል። ችግሩ እሱ ነው። በዛም ጽንፍ አሉ በጣም ለቤተክርስቲያን የተቆረቆሩ መስለው የሚናገሩ ሰዎች እኮ አሉ። ስለዚህ በሁለት መንገድ እንዳያወደለድ ሰው እኛ በእውቀት መሞገት አለብን። የሐዋርያ ሲኖዶስ አንቀጽ እንዲህ ላይ እንዲህ ቁጥር ላይ እንዲህ የሚል አለ። በዚህ መሰረት ነው እናንተ እንደዚህ ምን እናገሩ አባቶቻችን ንቀናችሁ አይደለም። የኛም ድርሻ እዚህ ቤት አለበት ብሎ ማቅረብ አለበት። ስለዚህ ይሄ የሚሆነው ደግሞ ስናቅና ስንገነዘብ ስንማር ነው። ስለዚህ ቲክቶክ ላይ ያለን ሰዎች ቪዲዮ ከመስራታችን በፊት እንጠንቅ። እሺ አደራችሁን። ካህናትን በተመለከተ ሲኖዶስን በተመለከተ ጳጳሳትን በተመለከተ ቪዲዮ ሰው በጣም ጥንቃቄ አድርጉ። እዚህ ላይ በተቀመጠው ትእዛዝ መሰረት ጳጳሳትን የተናገር መሆኑን እንዳንረሳ። የኛ ድርሻ ምንድነው? የነሱ ድርሻ ምንድነው? ይሄን ማወቅ አለብን። እንዳሻቸው የሆኑ የፈለጉትን ያድርጉ እንዳትነኳቸው አይልም። ተመልከቱ፣ አንብቡት። ይሄው ገበያ ላይ ወጥቷል፣ በአማርኛ ወጥቷል። የሚችል ሰው ይሄው በግዕዝ በዚህ በኩል አለልህ፣ ካልቻልክ በአማርኛ እዚህ ጋር አለልህ። አለቀ በቃ ወጥቶላል። ድርሻ ማወቅ ተገቢ ነው። ስርዓትን እናስከብር ለማለት ፈልጌ ነውና ያለ እውቀት የሆነ ዝም ብሎ ጩኸት እንዳይሆንብን መሰረት ያለው እውነት ያለው ሀቅ ተይዞ በእያንዳንዱ ነገሮች ላይ በሚገባ እያወቅን በእውቀት ነው መናገር ያለብን፣ በስለን ማለት ነው። በዚህ አጋጣሚ እዚህ ጋር የተጻፈው ህግም ስርዓት በእኛም ጭምር እንደሚመለከት ማወቅ አለብን። እግዚአብሔር መጨረሻችን ያሳምርልን። ከዚህ ተነሳን ከመጽሐፍ ቅዱስ ዛሬ ማለት ነው የሙሴን ያነሳ ነው። ከዛ ቀጥለን ደግሞ እንግዲህ ከዚህ መጽሐፍ ቅዱስ ቀጥለን ደግሞ የሐዋርያ ሲኖዶስ አየን። እግዚአብሔር ይሁላችን መጨረሻ ያሳምርልን። ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም ይታደገን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ። እንኳን ለቁስቋም ማርያም በሰላም አደረሳችሁ እያለሁ